የምታደርገው ውሳኔ፣ የምትፈራው ነገር፣ የምትደብቀው ስሜት እና የምታምነው ሰው ሁሉ በሳይኮሎጂ ሊብራራ ይችላል። ብትሰማስ? ግን አስፈሪው ነገር ይህ ነው። ብዙ ሰዎች አእምሮአቸው በምን ያህል እንደሚመራቸው አያውቁም። ሰዎች ለምን ይዋሻሉ? አንዳንድ ሰዎች በጫና ጊዜ ለምን ይረበሻሉ? ሌሎቹ ግን ለምን በሰላም ይቆያሉ? ሰዎች ቡድንን ለምን ይከተላሉ? አንዳንድ ትዝታዎች ለምን እስከ መጨረሻው ይቆያሉ? ሌሎቹ ግን ለምን ይጠፋሉ? መልሱ በአንድ ኃይለኛ ዘርፍ ውስጥ ተደብቋል። እሱም ሳይኮሎጂ ነው። ግን ሳይኮሎጂ አንድ ነገር ብቻ አይደለም። ብዙ አይነቶች አሉት። እያንዳንዱም የሰው አእምሮ በተለየ መንገድ ያጠናል። በዚህ ቪዲዮ መጨረሻ ዋና ዋና የሳይኮሎጂ አይነቶችን ብቻ አትማሩ። እነሱን በየቀኑ በሕይወታችሁ እንዴት በጸጥታ እንደሚቆጣጠሩም ትረዳላችሁ። ሳይኮሎጂ ምንድን ነው? ሳይኮሎጂ የአእምሮና የባህሪ ሳይንሳዊ ጥናት ነው። ሰዎች እንዴት እንደሚያስቡ፣ እንዴት እንደሚሰማቸው፣ እንዴት እንደሚማሩ፣ እንዴት እንደሚወዱ፣ እንዴት እንደሚፈሩና እንዴት ውሳኔ እንደሚሰጡ ያጠናል። ግን የሰው አእምሮ ቀላል አይደለም። ስለዚህ ሳይኮሎጂ ወደ ብዙ ዘርፎች ተከፍሏል። አንዱ የአእምሮ ጤናን ያጠናል። ሌላው ሕፃናትን ያጠናል። ሌላኛው ደግሞ ወንጀለኞችን ያጠናል። ሌላኛው ደግሞ አንጎልን ያጠናል። እና ሌላው ማህበረሰብን፣ ባህሪያችንን እንዴት እንደሚቀይር ያሳያል። የመጀመሪያው ክሊኒካል ሳይኮሎጂ ነው። ይህ በጣም የታወቀ የሳይኮሎጂ ዘርፍ ነው። ክሊኒካል ሳይኮሎጂስቶች የአእምሮ ጤና ችግር ያሉባቸውን ሰዎች ይረዳሉ። ለምሳሌ ዲፕሬሽን፣ ጭንቀት፣ ትራውማ፣ የጭንቀት በሽታዎችና የባህሪ ችግሮችን አስቡት። አንድ ሰው በሰዎች ፊት ይስቃል፣ ውስጡ ግን በፍጹም ተሰብሮ አጎንብሶ ይኖራል። ክሊኒካል ሳይኮሎጂ በዚያ ሰው አእምሮ ውስጥ ምን እንደሚካሄድ ለመረዳት ይሞክራል። እንዴት ሊፈወስ እንደሚችልም ይፈልጋል። ምክንያቱም ብዙ ጦርነቶች በውጭ አይታዩም። ሁለተኛው የምክር ሳይኮሎጂ ነው። ይህ ዘርፍ ሰዎች የቀን ተቀን የህይወት ችግሮችን እንዲቋቋሙ ይረዳል። ለምሳሌ የግንኙነት ችግር፣ ሐዘን፣ የቤተሰብ ግጭት፣ የራስ መተማመን እጥረት፣ የትምህርት ጫና ወይም የሥራ ጫና፣ ግራ መጋባትን። እርዳታ የሚፈልግ ሰው ሁልጊዜ የአእምሮ በሽታ አለበት ማለት አይደለም። አንዳንድ ጊዜ ሰው መመሪያ ብቻ ይፈልጋል። የምክር ሳይኮሎጂ ሰዎች ስሜታቸውን እንዲረዱና የተሻለ ውሳኔ እንዲወስኑ ይረዳል። ሶስተኛው የእድገት ሳይኮሎጂ ነው። ይህ ዘርፍ ሰዎች ከህፃንነት እስከ እርጅና ድረስ እንዴት እንደሚያድጉ ያጠናል። ህፃናት ለምን ከአዋቂዎች በተለየ መንገድ ያስባሉ? ወጣቶች ለምን አደጋ መውሰድ ይወዳሉ? አረጋውያን አንዳንድ ነገር በግልጽ ለምን ያስታውሳሉ? ሌላውን ነገር ግን ለምን ይረሳሉ? የእድገት ሳይኮሎጂ የሰውን አእምሮ በህይወት ደረጃ ሁሉ ይከታተላል። ይህም አንድ እውነትን ያሳያል። ሰው ሁልጊዜ አንድ ቦታ ላይ አይቆምም፣ ሁሌም ይቀያየራል።